ሰላም የተከታታዮች እንደምን ሰነበታችሁ ሰላም ናችሁ እያልን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ከባለፈው ከጀመርንበት ከጨረስንበት እንቀጥላለን። ኢሚኒቲን አይተን ነበር፣ የተለያየ ነው። ኢሚኒቲ በሁለት እንደሚከፈል አይተናል። ኢኔት ኢሚኒቲ እና አኳየርድ ኢሚኒቲ። አኳየርድ ኢሚኒቲ በሁለት አክቲቭ እና ፓሲቭ አኳየርድ ይባላሉ። አክቲቭ አኳየርድ ብለን የምንጠራቸው ደግሞ ናቹራል እና አርቲፊሻል። በተመሳሳይ ናቹራል እና አርቲፊሻል ብለን ፓሲቭን አይተን አቁመናል። እንዲሁም ደግሞ ቼን ኦፍ ኢንፌክሽኖችን አይተናል ማለት ነው። ቼን ኦፍ ኢንፌክሽን የሚጀምረው ከኤጀንቱ ጀምሮ ሪዘርቨር አለ፣ ከዛ ደግሞ ፓዝ ኦፍ ኤግዛይት አለ፣ ከዛም ቀጥሎ ሞድ ኦፍ ትራንስሚሽኖች አሉ፣ ከዛም ቀጥሎ ፓዝ ኦፍ ኢንትሪ አለ፣ ከዛም ሰሴፕተብል ሆስት የመጨረሻውን አይተናል። ዛሬ የምንማረው ደግሞ ሄርድ ኢሚኒቲ ብለን የምንጠራትን አዲስ ትምህርት እንማራለን ከባለፈው ቀጥለን ማለት ነው። ዜን ኖት ዛት ዘ ቼን ኦፍ ኢንፌክሽን ስንቀጥል ሜቢ ኢንተራፕትድ ዌን አን ኤጀንት ዳዝ ኖት ፋይንድ ሰሴፕተብል ሆስት ይለናል። እንግዲህ ሰሴፕተብል ሆስት የምንለው አንዱ የቼን ኦፍ ኢንፌክሽን ወይን ቼን ኦፍ ኢንፌክሽን አንዱ ፓርት ከሆነ ኤጀንቱ ወደ ሰሴፕተብል ሆስት እንዳይገባ በማድረግ ቼን ኦፍ ኢንፌክሽኑን ኢንተራፕት ማድረግ እንደሚቻል ነው የሚያስገነዝበን። ኤጀንት ዳዝ ኖት ፋይንድ ሰሴፕተብል ሆስት፣ ያ ማለት ኤጀንቱ ወደ ሰሴፕተብል ሆስት ወደ ተጋላጭ ወደ ሆኑ ሆስቶቹ እንዳይገቡ በማድረግ ቼን ኦፍ ኢንፌክሽኑን ኢንተራፕት ማድረግ እንችላለን ማለት ነው። this may occur if high proportion of individual in a population is resistant to an agent። ይህ ማለት ምን ማለት ነው? ከፍተኛ የሆነው ኢንዲቪጁዋል አብዛኛውን ኢንዲቪጁዋል in a population is resistant to an agent። አብዛኛውን ኢንዲቪጁዋል በፖፑሌሽኑ ላይ ከፍተኛ የሆነ ኢሚኒቲ ስታተስ ካለው፣ ይህ ኢሚኒቲ ስታተስ ደግሞ ሬዚስታንሱ አን ኤጀንት ማድረግ ከቻለ ነው ይህንን ሰሴፕተብል ሆስቶችን ከነዚህ ኤጀንቶቹ መከላከል የሚቻለው ማለት ነው። this person ይላል limit spread to relatively few who are susceptible by reducing the probability of contact between infected and susceptible host ይለናል። ያ ማለት ምን ማለት ነው? ወደ ቀጣይም የምናየው ሆኖ ከፍተኛ የሆነ በአንድ ማህበረሰብ ውስጥ ከፍተኛ የሆነ ኢሚኒቲ ስታተሳቸው በጣም ላርጅ አማውንት አብዛኛውን ህዝብ ኢሚኒቲ ስታተሱ ከፍተኛ ከሆነ ዜን ስፕሪድ ሆኖ ከተቀመጡ እነዛ ሰሴፕተብል ሆስቶች ተጋላጭ ሆስቶች ኢሚኒቲ ስታተሳቸው ዝቅተኛ የሆነበት ምክንያት ለምሳሌ ቫክሲኔትድ ወይም ክትባት የሆኑ ሊሆን ይችላል። እነዚህም ባለመውሰዳቸው ይህን ያልወሰዱበት ምክንያት ደግሞ ጄኔቲካሊ በሆነ ምክንያት ወይም ደግሞ በተለያዩ ኬዞች ምክንያት ይህን ክትባት መውሰድ የማይችሉ ከሆነ ነው። ነገር ግን ላርጅ አማውንት ኢሚኒቲ ስታተስ ከፍተኛ ያላቸው ሰዎች ግን ክትባት ወስደው ሊሆን ይችላል ወይም ጄኔቲካሊ ከፍተኛ የሆነ ኢሚኒቲ ስታተስ አላቸው። ስለዚህ እነዚህ ሰሴፕተብል ሆስቶቹ በእነዚህ ከፍተኛ ኢሚኒቲ ስታተስ ባላቸው ሰዎች መካከል ስፕሪድ ይሆናሉ፣ ይበታተናሉ። ከተበታተኑ በኋላ ለምሳሌ አንዱ ኢንፌክትድ ቢሆን ዜን በጣም እነዚህ ተራርቀው ስለሚቀመጡ ሰሴፕተብል ሆስቶቹ ተራርቀው ስለሚቀመጡ በመካከላቸው ኢሚኒቲ ስታተስ ከፍተኛ ያላቸው ሰዎች ስለሚገኙ እነዚህን ኢሚኒቲ ስታተስ ከፍተኛ ያላቸው ሰዎችን ይህ በሽታ አልፎ መሄድ ያቅተዋል። ይህ ሂደት ሄርድ ኢሚኒቲ እንለዋለን። ቀጣይ ስናየው ይገባቸዋል ብዬ አስባለሁ። with herd immunity large fraction of population is immune to a given disease ይለናል። ሄርድ ኢሚኒቲ a large fraction of population አብዛኛው ፖፑሌሽን ኢሚኒ ነው to a given disease ለበሽታው ኢሚኒ ነው ማለት አጌንስት ያደርገዋል ማለት ነው። it's difficult for the disease to spread ዲዙ ስፕሪድ ለመሆን በጣም ይከብዳል። ለምሳሌ ያክል ይሄን ብንመለከት ኤ አለች፣ ቢ አለች፣
ዜን ሲ አለች። እነዚህ ኢሚኒቲ ስታተሳቸው ዝቅተኛ የሆነ ማለት ነው። ነገር ግን እነዚህ ቢጫ ከለር ያላቸው ግን እነዚህ በሙሉ ምንድናቸው? ኢሚኒቲ ስታተሳቸው ከፍተኛ የሆኑ ናቸው ማለት ነው። እነዚህ በሙሉ ይሄኛው ደግሞ ኢንፌክትድ የሆነው ሰውዬ ነው። ኢንፌክትድ የሆነው ሰውዬ ነው። ዜን ኢንፌክትድ የሆነ ሰውዬ ነው። እነዚህኞች ግን ኢሚኒቲ ስታተሳቸው ዝቅተኛ የሆኑትን ተመልከቷቸው፣ በጣም አናሳ ናቸው። ኢሚኒቲ ስታተስ ከፍተኛ የሆነ ደግሞ በጣም ብዙ ናቸው። ይህ ኢንፌክትድ የሆነ ሰው ይህንን ኢንፌክት በቀላሉ ማድረግ ይችላል፣ ምክንያቱም አጠገቡ ስለሆነ ማለት ነው። ዜን ይህ ኢንፌክትድ ቢሆንም ከዚህ በላይ ግን መሄድ አይችልም፣ ምክንያቱም ይሄኛውን ማለፍ ስለማይችል ማለት ነው። ይሄ ወደዚህኛው መሄድ አይችልም፣ ምክንያቱም ይሄኛው ስለሚያግደው ወደዚህኛው መምጣት አይችልም። ስለዚህ እነዚህኞች እንደምናገለግሉ ማለት ነው። እነዚህኞች ሰሰፕቴብል ሆስቶቹ በዚህ በኢንፌክትድ በሆነው ሰውዬ ኢንፌክት እንዳይሆን ወይም ደግሞ ለምሳሌ ይህ ጉንፋን ይዞት ከሆነ ከዚህ ጉንፋን ከያዘው ሰውዬ ወደዚህኛው እንዳይተላለፍ እንደ መከላከያ ሆነው አገለግሉት ማለት ነው። ስለዚህ ከፍተኛ የሆነ ኢሚኒቲ ስታተስ ያላቸው ላርጅ ፖፑሌሽን ካለና ዝቅተኛ ሰሰፕቴብል ሆስት ያላቸው የተወሰኑ ማህበረሰብ ስፕሪድ ሆነው በተቀመጡበት ቦታ ላይ በቀላሉ በሽታው ከኢንፌክትድ ፐርሰን ወደ ለስ ሰሰፕቴብል ሆስት ወዳለው ቦታ እንዳይተላለፍ ይረዳል። ይህ ሂደት ምን ይባላል? ሄርድ ኢሚኒቲ ይባላል ማለት ነው። ቀጥሎም ሄርድ ኢሚኒቲ ኢዝ ኤ ግሩፕ ኢሚኒቲ which limit spread of disease ይላል። ምንድነው? የበሽታዎችን ስርጭት ሊሚት ማድረግ ሄርድ ኢሚኒቲ ተብሎ ይጠራል። the degree of herd immunity necessary to prevent or abort outbreak varies by disease ይላል። ምንድነው? ዲግሪ ኦፍ ሄርድ ኢሚኒቲ ይለያያል እንደ በሽታው ጥንካሬና እንደ በሽታው ድክመት፣ ደካማ በሽታና ጠንካራ በሽታ እንደሚሆነው መጠን ሁሉ ሄርድ ኢሚኒቲ ዲግሪውም መጠኑም ሊለያይ ይችላል። ኢን ቲዮሪ ሄርድ ኢሚኒቲ means that not everyone in a community need to be resistant or immune to prevent disease spread and occurrence of an outbreak። ሄርድ ኢሚኒቲ ብለን የምንጠራው ሁሉም በአንድ ማህበረሰብ ውስጥ ያለው በሙሉ ኢሚዩን መሆኑን አይደለም፣ ወይም ደግሞ ኢሚዩኒቲ ስታተሱ ከፍተኛ መሆን አለበት አንድ ባንድ ሁሉም አይደለም። ላርጅ ፖፑሌሽኑ ኢሚዩኒቲ ስታተሱ ከፍተኛ መሆን አለበት ነው እያልን ያለን። የተወሰኑት ደግሞ ለስ ሰሰፕቴብል ሆስት ሊኖራቸው ይችላል ነው ሄርድ ኢሚዩኒቲ። ሄርድ ኢሚዩኒቲ ማለት በአንድ ማህበረሰብ ከሚኖሩት መካከል ከፍተኛ የሆነው ማህበረሰብ ከፍተኛ የሆነ ኢሚዩኒቲ ስታተስ አለው። የተወሰኑት በጣም የተወሰኑት ደግሞ ሰሰፕቴብል ሆስት አላቸው። ስለዚህ ከኢንፌክትድ ፐርሰን ወደ ሰሰፕቴብል ሆስቶቹ የመተላለፍ አቅሙን ለመቀነስ ላርጅ አማውንት ኦፍ ኢሚዩኒቲ ስታተስ ያላቸው በጣም ብዙ ህዝብ መኖር አለበት። ይህ ሂደት ሄርድ ኢሚዩኒቲ እንለዋለን እንጂ ሄርድ ኢሚዩኒቲ ሁሉም አንድ ባንድ ኢሚዩኒቲ ስታተሱ ከፍተኛ ወይም ከፍተኛ ነው ማለት እያልን እንዳልሆነ ልትገነዘቡ ይገባል። ሌላው in practice herd immunity has not prevented outbreak of measles. Herd immunity has not prevented outbreak of measles and rubella in population with immunity level as high as 85 እስከ 90%። ያ ማለት ኢሚዩኒቲ ሌቭሉ ከ85 እስከ 90% ከሆነ የሩቤላ እና የሜዝለስ በሽታን ስርጭት ከኢንፌክትድ ፐርሰን ወደ ሰሰፕቴብል ሆስቱ ያለውን ስርጭት መቀነስ አይቻልም። ምክንያቱም እነዚህ በሽታዎች በጣም አደገኛ ስለሆኑ በዚህ ሌቭል ኦፍ ኢሚዩኒቲ መቀነስ አይቻልም። ስለዚህ ሄርድ ኢሚዩኒቲው ከ90% በላይ መሆን አለበት። የነዚህን የሜዝልስ እና የሩቤላን ስርጭት ከኢንፌክትድ ፐርሰን ወደ ሰሰፕቴብል ሆስቱ ለመቀነስ የአብዛኛውን ህዝብ ኢሚዩኒቲ ሌቭሉ ከ85 ከ90% በላይ መሆን አለበት ማለት ነው። ሌላው one problem is that in highly immunized population the relatively few susceptible person are often clustered in a population
ሰብ ግሩፕ usually defined by socio economic or cultural factor በተለይ እንደ ኢትዮጵያ በምንመጣበት ሰዓት በካልቸራል ለምሳሌ ሸክላ ሰሪ ሸማኔዎች እነዚህ ቆዳና ሌጦ እነዚህ የሚፍቁ ምናምኖች በተለይ ተገለው አንድ ክላስተር ሆነው ወይንም አንድ ቦታ ላይ ነው ሰፍረው የሚገኙት። እነዚህ እንግዲህ እነዚህ ሰብ ግሩፖች ለምሳሌ susceptible host እንደ susceptible host ቢሆኑ በጣም ተጋላጭ ቢሆኑ ቢያንስ አንዱ susceptible host አንዱ ኢንዲቪጁዋል ኦፍ susceptible host ለበሽታው ኢንፌክትድ ቢሆን በቀላሉ ወደ ሌሎች የመተላለፍ አቅሙ ከፍተኛ ነው። ምክንያቱም ሁሎችም ክላስተር ሆነው ነው የሚቀመጡ። በዚህ ጊዜ ሄርድ ኢሚዩኒቲ ፕሮብሌም አለበት ወይም ደግሞ ሄርድ ኢሚዩኒቲ ብዙንም አያገለግለንም። ምክንያቱም susceptible ሆስቶቹ አንድ ላይ ክላስተርድ ሆነው ከተቀመጡ እንዴት አድርጎ ሄርድ ኢሚዩኒቲ ወይንም ከፍተኛ የሆነ ኢሚዩኒቲ ስታተስ ያላቸው ብዙንም ትራንስሚሽኑን ሊያግዱት አይችሉም እንደማለት ነው። አሁን ወደ ቀጣዩ በስዕል ወደ በፒክቸር እናየዋለን። if the agent is introduced into one of these subgroup outbreak may occur እንደሚለን ኤጀንቱ እንዳጋጣሚ በእነዚህ ሰብግሩፕ ላይ ተገባ በቀላሉ ትራንስሚት ይሆናል። ምክንያቱም ሁሎችም ተጨባብጠው ስለሚገኙ በጣም ተጨማምቀው ስለሚገኙ በቀላሉ ትራንስሚትድ ይሆናል ማለት ነው። ለምሳሌ ይሄንን ማየት እንችላለን። እነዚህኞቹ መሀል የምናያቸው እንደ ደመና የሆኑት ክላስተርድ ሆነው susceptible ውስጥ ናቸው። በቀላሉ መጋለጥ የሚችሉ ወይንም ኢሚዩኒቲ ስታተሳቸው በጣም ዝቅተኛ የሆኑ እንደማለት ነው። እነዚህ ደግሞ ከውጭ ያሉት ደግሞ ከፍተኛ የሆነ ኢሚዩኒቲ ስታተስ ያላቸው ናቸው ማለት ነው። ስለዚህ አንድ ኤጀንት እነዚህን ጥሶ ቢገባ እንዳጋጣሚ ቢገባ በቀላሉ ሁሎችንም የማዳረስ አቅሙ ከፍተኛ ነው ማለት ነው። ስለዚህ susceptible individual ይላል benefit from an indirect immunity ይለናል። indirect immunity or non self made immunity susceptible individualዎቹ የሚጠቀሙት ይለናል indirect immunity ነው። ያ ማለት ከሌሎች ኢሚዩኒቲ ነው የሚጠቀሙት በሽታው ወደ እነሱ እንዳይተላለፍ። ይኸው ኤጀንቱ እንግዲህ ኤጀንት ከውጭ ቢኖር ወደ እነዛ ሰዎች እንዳይሄድ እነዚህ ከፍተኛ ኢሚዩኒቲ ስታተስ ያላቸው ሰዎቹ ይከላከላሉ ማለት ነው። ይህ ኢሚዩኒቲ ደግሞ ኢንዳይሬክት ኢሚዩኒቲ ይባላል። ለማን? ለነዚህ። ሌላው እንግዲህ ከውስጥ ያሉት susceptible ኢሚዩኒቲ ይባላሉ። ከውጭ ያሉት ኢሚዩኒቲ ከፍተኛ የሆነ ኢሚዩኒቲ ስታተስ ያላቸው ሰዎች ይባላሉ ማለት ነው። ሌላኛው ምንድነው ይቀራል? ኢምፕሊኬሽን ፎር ፐብሊክ ሄልዝ ነው። እንግዲህ እዚህ ቼን ኦፍ ኢንፌክሽን ላይ የፐብሊክ ሄልዝ ባለሙያ ምን ሮል አለው የሚለውን ነው የምናየው። by knowing how an agent exit and enter a host and what is the mode of transmission we can determine appropriate control measure ማለት ነው። የተለያዩ ኢንትሪ ፓዙን እና የተለያዩ ኤግዚት ፓዙን በማወቅ እንዲሁም ሞድ ኦፍ ትራንስሚሽኖችን ጠንቅቆ በማወቅ እነዚህን ቼን ኦፍ ኢንፌክሽኖችን ኢንተራፕት ማድረግ የሚችል የፐብሊክ ሄልዝ ባለሙያ መኖር አለበት ማለት ነው። in general we should direct control measure against the linking infection chain that is most susceptible to interference ማለት ነው። ምንድነው? we should direct control measure ማለት against the linking the infection chain that is most susceptible to interference ከኢንፌክሽን ቼኖች መካከል በጣም susceptible to interference በቀላሉ ኢንተራፕትድ ሊሆን የሚችለውን ቼን ኢንፌክሽን ሊንኩን ኢንተራፕት በማድረግ ትራንስሚሽን መቀነስ ይቻላል ማለት ነው። ለምሳሌ ያክል ምንድን ልበላችሁ? ለምሳሌ ያክል ከኢንትሪው ወደ susceptible ሆስቱ አንድ ቼን ነው አይደለ?
አንድ ቼን ነው አይደለ? ስለዚህ ለምሳሌ ኢንትሪው የሆነ ማይክሮ ኦርጋኒዝም አለ ልበላችሁና ምግብ በምንመገብበት ጊዜ ከምግቡ ጋር አብሮ ባክቴሪያዎቹ ወደኛ ሰውነት ውስጥ ይገባሉ። ስለዚህ ኢንትሪው ፓዙ ምን ሆነ ማለት ነው? ኢንትሪ ፓዙ ምን ሆነ ማለት ነው? ምግቡ ሆነ ማለት ነው። እንደ ምግብ ሆነ ማለት ነው። ወይም ደግሞ ለምሳሌ ኢንሃሌሽን በምናደርግበት ጊዜ ቱበርኩሎሶቹ ማለት ነው ባሲለስ ቱበርኩሎስ በድሮፕሌቶች ወይንም በትንፋሽ አማካኝነት ይተላለፋል። ስለዚህ ይህ በትንፋሽ ኢንትሪው ከሆነ ኢንሃሌሽን በምናደርግበት ጊዜ ወደ ውስጣችን የሚገባና በሽታውን የሚያስተላልፍ ትራንስሚትድ ማድረግ ከቻለ ይህን ኢንትሪ የሚሆነውን በኢንትሪውና በሰሰፕተብል ሆስቱ በእኔና በሞድ ኦፍ ኢንትሪው ወይንም ደግሞ ኢንሃሌሽን መካከል ያለውን ቼን ኢንተራፕት ማድረግ አለብኝ። እንዴት ኢንተራፕት አደርጋለሁ ቢል ማስክ በማድረግ በኢንትሪውና በኢንሃሌሽንና በራሴ በሰሰፕተብል ሆስቱ መካከል ያለውን ኢንተራክሽን በማቋረጥ ትራንስሚሽን ኦፍ ኢንፌክሽን መቀነስ ይችላል ማለት ነው። ፎር ሰም ዲዝ ዘ ሞስት አፕሮፕሪየት ኢንተርቬንሽን ሜይ ቢ ዳይሬክትድ አት ኮንትሮሊንግ ኦር ኢሊሚኔቲንግ ዘ ኤጀንት አት ኢትስ ሶርስ ማለት ነው። ኤጀንቱ ራሱ ሪዘርቮሩ ላይ ወይም ሪሶርሱ ላይ እያለ ኮንትሮል ማድረግ ወይም ደግሞ ኢሊሚኔት በማድረግ የተወሰኑ በሽታዎችን ትራንስሚሽኖችን መቀነስ እንችላለን ማለት ነው። ሌላኛው አሁንም በተመሳሳይ የፐብሊክ ሄልዝ የሮሎቹ ዳይሬክት ኢንተርቬንሽን አት ዘ ሞድ ኦፍ ትራንስሚሽን ማለት ነው። ሞድ ኦፍ ትራንስሚሽን እንግዲህ ዳይሬክት ትራንስሚሽን እና ኢንዳይሬክት ትራንስሚሽን ብለን ከፍለናቸዋል። እንግዲህ በሞድ ኦፍ ትራንስሚሽኖች ላይ ዳይሬክትሊ ኢንተርቬን ጣልቃ በመግባት ትራንስሚሽኖችን ማቋረጥ ይቻላል ማለት ነው። መልካም ፎር ዳይሬክት ትራንስሚሽን ኢዱኬት ዘ ሶርስ ሆስት ቱ አቮይድ ስፔሲፊክ ታይፕ ኦፍ ኮንታክት አሶሺየትድ ዊዝ ዘ ትራንስሚሽን ማለት ነው። ምንድነው? አሁን ለምሳሌ አንድ ሰው ጉንፋን በጣም ከፍተኛ ኃይለኛ የሆነ ጉንፋን ቢኖርበት ያን ሰውዬ ማስተማር ምንድነው የምናስተምረው? ጭንብል እንዲለብስ ማድረግ ማለት ነው። ምክንያቱም ከሰዎች ጋር ኮንታክት ሲያደርግ ያ ኮንታክቱ ደግሞ ለትራንስሚሽን መንገድ የሚሆን ከሆነ ያን ኮንታክት እንዲቀንስ ሰውየውን ማስተማር ማለት ነው። ሌላኛው ፎር ቬሂክል ቦርን ትራንስሚሽን ነው። ቬሂክል ቦርን ትራንስሚሽን ብለን የምንጠራቸው ደግሞ we may decontaminate or eliminate the vehicle ብለን የምንጠራቸው ለምሳሌ በሆስፒታል ላይ የምንጠቀምባቸው የተለያዩ ኢናኒሜት ወይም ደግሞ ህይወት የሌላቸው መሳሪያዎች ለምሳሌ እንደ መድፌ ሊሆን ይችላል። ስለዚህ ይህን መድፌ ኮንታሚኔትድ ከሆነ ዲኮንታሚኔትድ ማድረግ ስቴሪላይዝ ማጽዳት እንደማለት ነው። ወይም ደግሞ eliminate the vehicle ይህን መድፌ መጣል አለብን ማለት ነው። ስለዚህ በቬሂክል አማካኝነት ያለውን ትራንስሚሽን መቀነስ ይቻላል ማለት ነው። ሌላኛው ደግሞ ፎር ኤርቦርን ትራንስሚሽን ነው። we may modify the ventilation ነው የሚለን ቬንቲሌሽን በመጠቀም በአየር አማካኝነት የሚተላለፉ በሽታዎችን ማቋረጥ ማለት ነው። ቬንቲሌሽን ንጹህ አየር እንዲሰጠን በማድረግ በአየር አማካኝነት የሚተላለፉ በሽታዎችን ማቋረጥ ኢንተራፕት ማድረግ እንችላለን። ፎር ቬክተር ቦርን ትራንስሚሽን ደግሞ we may usually attempt to control ማድረግ እንችላለን ወይም ደግሞ reduce or eradicate the vector population ለምሳሌ የተለያዩ ለማላሪያ በሽታ ምክንያት የሚሆኑ የሚያስተላልፉ ሞድ ኦፍ ትራንስሚሽን ሞስኪቶን በተለያዩ በተገደቡ ውሃዎች ላይ ትገኛለችና ይህን ግድብ ውሃ በማፋሰስ ወይም ደግሞ ዳይሬክትሊ ይህን ሞስኪቶን በመግደል ሞድ ኦፍ ትራንስሚሽን የሚያገለግለው ሞስኪቶ ኢንተራፕት ማድረግ ይቻላል ማለት ነው። ወይም ደግሞ በቀላሉ ወደ ሰሰፕተብል ሆስቱ እንዳይተላለፍ በሽታውን ማድረግ እንችላለን ማለት ነው። መልካም finally we may apply measures that protect portal of entry of susceptible
ፖቴንሻል ሆስት ኦር ሪዲዩስ ሰሰፕቲቢሊቲ ኦፍ ዘ ፖቴንሻል ሆስት ብለን እንጠራዋለን ማለት ነው። ማለት ፖርታል ኦፍ ኢንትሪውን ፕሮቴክት ማድረግ አለብን ወደ ሰሰፕቲብል ፖቴንሻል ሆስት የሚያስተላልፈው። ለምሳሌ ያክል ጉንፋን ወደ ሰሰፕቲብል ውስጥ ወደ ራሳችን እንዳይገፋ ከሌሎች ላይ ወደኛ ትራንስሚት እንዳይሆን ጭንብል በመልበስ ኢንሃሌሽን ፖርታል ኦፍ ኢንትሪ አለ። በመተንፈስ ወደ ውስጥ በመተንፈስ አሴ ፖርታል ኦፍ ኢንትሪ ስለሚያገለግል ይህን ፖርታል ኦፍ ኢንትሪ ኢንሃሌሽኑን ጭንብል በመልበስ ወደ ሰሰፕቲብል ፖቴንሻል ሆስት የተለያዩ ኤጀንቶች ወይም ደግሞ በሽታዎች እንዳይተላለፍ ማድረግ ይቻላል ማለት ነው። ሌላኛው ደግሞ ሪዲዩስ ሰሰፕቲቢሊቲ ኦፍ ፖቴንሻል ሆስት አንድን ፖቴንሻል ሆስት ሰሰፕቲብል ተጋላጭነቱን መቀነስ። እንዴት ተጋላጭነቱን እንቀንሰዋለን ለሚለው የተለያዩ ቫክሲን ሊሆን ይችላል ወይም ደግሞ ፕሮፋይላቲክ የሆኑ መድኃኒቶችን መውሰድ ኢሚኒቲ ስታተሳችንን መጨመር እንችላለን ማለት ነው። ፖርታል ኦፍ ኢንትሪ ደግሞ ኢንሃሌሽን አንዱ ሜትር ነው። ሌላኛው ደግሞ ለምሳሌ ብለድ ሊሆን ይችላል፣ የተለያዩ ሴክሬሽኖች ሊሆን ይችላሉ፣ እንዲሁም ደግሞ ድሮፕሌት ሊሆን ይችላል። እነዚህን ወደ የተለያዩ ለኤጀንቱ መግቢያ ይሆናሉ። ወደ ሰሰፕቲብል ሆስት መግቢያነት ሆነው ያገለግላሉ ማለት ነው። ስለዚህ ፔሸንቱ ማስክ በማድረግ ከዴንቲስቱ ከጤና ባለሙያው የተለያዩ ሴክሬሽኖች እና የተለያዩ ድሮፕሌቶች ወደ ፔሸንቱ ኤጀንት ይዘው እንዳይገቡ ማስክ በመልበስ መከላከል ሞድ ትራንስሚሽኑን መከላከል ይቻላል ማለት ነው። ምክንያቱም እነዚህ ድሮፕሌቶች እና ሴክሬሽኖች አሳይ ፖርታል ኦፍ ኢንትሪ ስለሚያገለግሉ ማለት ነው። እንዲሁም ደግሞ ዶክተሩም ግላቭ በመልበስ እንዲሁም ማስክ በማድረግ ከፔሸንቱ በብለድ አማካኝነት በሴክሬሽን አማካኝነት በድሮፕሌቶች አማካኝነት የተለያዩ ኤጀንቶች ወደ ዶክተሩ ወይ ደግሞ ወደ ዴንቲስቱ እንዳይተላለፉ መከላከል ይቻላል ለማለት ነው።